ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ የምንሰራው ስልጆ ለ10 ሰው የሚሆን ስልጆ እንሰራለን። የሚያስፈልገን ነገር የባቄላ ዱቄት። የባቄላ ዱቄት ሲባል ያልተቆላ ለፉል የሚሆነው የተከካ ባቄላ አለ አይደለ? ነጩ እሱን ተፈጭቶ ማለት ነው። የሱ ዱቄት አለ። በጣም ድቅቅ ያለ የላመ ነው። እሱን የባቄላ ዱቄት ያስፈልገናል። መጠናቸውን ዲስክሪፕሽን ላይ ጽፈላችኋለሁ። ውሃ፣ የሱፍ ውሃ በወፍራሙ የተበጠበጠ፣ እንዲሁም የእርጥብ ቅመም ውሃ፣ የሰናፍጭ ዱቄት፣ ነጭ ሽንኩርት፣ ዝንጅብል እና ጤና አዳም ፍሬው ያስፈልገናል። መጠናቸውን ዲስክሪፕሽን ላይ እንደተለመደው ጽፍላችኋለሁ። በመጀመሪያ ሱፋችንን እንቀቅላለን። ሱፉን ስንቀቅል ከለሩ ወደ ሲልቨር ከለር ወይም ይሄ ግሬ ነገር በደንብ መስታወት የሚመስለው ቀለም እስከሚመጣለን ድረስ እንቀቅለዋለን። ከዚያ የተወሰነ ሰዓት ሱፉን ዘብዝፈን በንጹህ ውሃ እናለቀልቀውና በቀዝቃዛ ውሃ ዝም ብለን ዘብዝፈን ለግማሽ ቀን ያህል እናስቀምጠዋለን። እንደዚህ ሲቀመጥ በደንብ ስለሚርስም ብዙ ውሃ ወፍራም ይወጣዋል። እኔ ከልምድ ነው ይሄንን ያገኘሁት። እንደሱ ብታረጉት የተሻለ ውጤት ታገኛላችሁ። ከዚያ እሱን እንፈጨዋለን። መፍጫችሁን ግን ቼክ ማድረግ አለባችሁ። አንዳንድ መፍጫዎች ሱፍ ሲፈጭባቸው የሚቃጠሉ አሉ። ዋታቸውን እያያችሁ ይፈጫል ላይፈጭም የሚለውን ቼክ አድርጉ ከመፍጨታችሁ በፊት። በምትፈጩም ጊዜ ደግሞ በቀዘቀዘ ውሃ ቀስ እያላችሁ የተወሰነ ሰዓት እያሳረፋችሁ መፍጨቱን አትርሱ። ከዚያ በወፍራሙ ነው የምንፈጨው። ውሃው አናበዛበትም። እናጠለዋለን። አጥልለን መልሰን ያንን በማጥለያ ያሳለፍነውን የሱፍ ዱቄቱን እሱን መልሰን እንፈጨዋለን ውሃ አድርገን ለሁለተኛ ጊዜ። እሱን የምንፈጨው ለሱፍ ለሚጠጣ ይሆነናል፣ ለሽሮ መስሪያ ይሆነናል እና ለተለያየ ነገር ያገለግላል። በሌላ ጊዜ ደግሞ እሱ ለምን እንደሚጠቅም አብረን እናያለን፣ አሳያችኋለሁ። እኔ ሁለተኛ ጊዜ የተጨመቀውን እጠቀምበታለሁ ለሌሎች ነገር ማለት ነው። ከዚያ በመጨረሻ ሱፋችንን ፈጭተን ከጨረስን በኋላ የተዘጋጀውን የባቄላ ዱቄት ነፍተን እናዘጋጃለን። ከዚያ በቀዝቃዛ ውሃ ነው፣ እሱንም ማለት ሩም ቴምፕሬቸር የሆነ በሱ ውሃ ነው፣ በሞቀ ውሃ አይደለም የምንበጠብጠው። ሳናቀጥን መካከለኛ አድርገን እንበጠብጠዋለን። ከዚያ በኋላ ድንገት የጓጎለ እንዳይኖረው በማጥለያ ቀስ አድርገን አጥልለን የምናበስልበት ድስት ውስጥ እናደርገዋለን። ከዚያ ያለማቋረጥ የሞቀ ውሃ ጠብ እያደረግን እያማሰለን ከ20 እስከ 30 ደቂቃ ማብሰል አለብን። ምክንያቱም ያልበሰለ ስለሆነ የባቄላ ዱቄቱ ማለት ነው፣ ያልተቆላ ስለሆነ የተወሰነ ከ20 እስከ 30 ደቂቃ ባለው ጊዜ ውስጥ እንደ አጥሚት እንደሚሰራው እያማሰልን እናንተከትከዋለን። ከዛ ወፍር ይልልናል። እኔ የምወደውን ወፈር ያለ ነው። ከዛ መወፈሩ ደግሞ መልሰን በሱፍ ስለምናቀጥ ነው። ከቀጠነባችሁ ሱፍ ውሃ ሲደረግበት የባሰ ነው የሚቀጥነው። ወፈር ያለ ነው መሆን ያለበት። በመጨረሻም እንደዚህ ወፍር ብሎ ወጥቷል። ድስት ውስጥ አንተወውም፣ ከለሩ ይጠቁራል። ብረት ነገር ላይ ረጅም ጊዜ ከቆየ ስናማስልም በብረት ነገር መሆን የለበትም። ከዚያ የሰናፍጭ ዱቄታችንን በቀዝቃዛ ውሃ ዘፍዝፈን ለተወሰነ ለ15 ደቂቃ እንተወዋለን። ሰናፍጭነቱ እንዲወጣ በደንብ የሚሰነፍጠው ነገር ማለት ነው። እሱን ከእርጥብ ቅመም ውሃ ጋር አንድ ላይ ቀላቅለን የቀዘቀዘው የባቄላ ገንፏችን ላይ እንደዚህ አቀዝቅዘን ፕላስቲክ ላይ አስቀምጠነዋል። ፕላስቲኩ የምታስቀምጡበት ደግሞ የሚከደን መሆን አለበት። ወይ ፕላስቲክ ወይ ደግሞ ብርጭቆ ነገር መሆን አለበት። በጠርሙስ ነገር ማረግም ትችላላችሁ። ማለት ሳህን ነገሮች ሆኖ የሚከደኑ ትንፋሽ የማያስወጡ ማለት ነው። እንደሱ ውስጥ አድርጋችሁ ቀስ እያላችሁ የሰናፍጭ የበጠበጣችሁትን የሰናፍጭ ዱቄቱን ከእርጥብ ቅመሙ ጋር ትቀላቅሉታላችሁ። ከዚያ ቀስ እያላችሁ እንደዚህ እያደረጋችሁ እያላላችሁ ትቀላቅሉታላችሁ። በደንብ መዋሃድ አለበት፣ ሁሉንም ማግኘት አለበት። ቀስ እያለን እንቀላቅለዋለን። በደንብ ከተዋሃደልን በኋላ የሱፍ ውሃችንን
የምንፈልገው መጠን ውፍረቱን እንዴት ነው ወፍራም ቢሆን የምንፈልገው የሚለውን ስልጆ መጨረሻ ላይ ሲወጣ ወፈር ያለ እንዲሆን ነው የምንፈልገው። ቀጠን ያለ ነው ሲበስል ሞር ይቀጥናል። ስለዚህ ብዙም ባታቀጥኑት ጥሩ ነው። ውሃ የሱፍ ውሃው ወፍራሙ የተመታ መሆን ያለበት ለዚህ ነው። ጨመር እያደረግን እየቀላቀለን እናየዋለን። በጣም እንዳታላሉት እንደነገርኳችሁ። በኋላ ሲበስልንም ደግሞ ይሄ የምንፈልገው ጣዕም ደረጃ ላይ ሲደርስ በሶስተኛው ቀን ስንከፍተው ቅጥን ያለ እንዳይሆን ውሃ ብዛታችሁበት የሱፉን ውሃ ማለት ነው። መካከለኛ ውፍረት ከሆነ ቆንጆ ነው የሚሆነው። ሲበላም የሚበላ አይነት ነው የሚሆንላችሁ ማለት ነው። እንደዚህ እያየን እየመላለስን እናስተካክለዋለን። በመጨረሻም እንደዚህ እኔ የምፈልገው መጠን ላይ ደርሶልኛል። አንድ ዙር ብቻ የሱፍ ውሃውን አረግና አስተካክዬ ከድኜ አስቀምጠዋለሁ። ትንፋሽ የማያስወጣ መሆን አለበት። በደንብ ክድን የሚል እሱ ውስጥ ክድን አድርገን እናስቀምጠዋለን። በሶስተኛው ቀን ሞቃት ቦታ አታስቀምጡት። ቀዝቃዛ ቦታ ነው፣ ፍሪጅ አይደለም። ውጪ ሆኖ ቤት ውስጥ ሩም ቴምፕሬቸር መቀመጥ አለበት። እዛ ለ3 ቀን ወይ ለ2 ቀን ይበስላል። ታዩታላችሁ፣ ያስታውቃል። አሁን በፕላስቲክ እቃ ስላስቀመጥኩት በደንብ ይለያል። ከድነን ከማስቀመጣችን በፊት ያዘጋጀነው ነጭ ሽንኩርትና ዝንጅብላችንን በስቲኪኒ ሰክተን ውስጥ እንከተዋለን ማለት ነው። ይሄ ጥሩ ጣዕም እንዲኖረው ጥሩ ቃና እንዲኖረው ያደርግልናል። ራሱ ምጥጥ ስለሚያደርገው ስለሚወስደው በጨርቅም ማድረግ ትችላላችሁ፣ በንጹህ ፋሻ ነገሮች ማለት ነው። በመጨረሻም ከድናችሁ ታስቀምጡታላችሁ ቀዝቃዛ ቦታ ላይ። ከሶስተኛው ቀን በኋላ እያችሁት እንደዚህ በስሎ ራሱ ፍርክርክ ብሏል፣ ያስታውቃል መብሰሉን። በመጨረሻ ደርሶልናል። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እንገናኛለን።